እና ወገባችሁን ሲያማችሁ ስትጠመቁ ወገባችሁን ካመማችሁ እዛው ቦታ ላይ ስለታሰረ ባለበት ስለሚታሰር ነው። እግርም ካመማችሁ ባለበት ቦታ ላይ የሚታሰረው ሽባ ያደረገበት ቦታ ላይ ይታሰራል። ከለቀቀ በኋላ ሰውነታችሁን ይለቃል ማለት ነው። አንዲትም ልጅ አስታውሳለሁ በጣም ስለደነቀኝ ነው። የአቡነ ኪሮስ በ8 ማለት ነው ገድላቸውን ካዘልኩኝ በኋላ በቤት መጥቼ እንግዲህ ቅዱስ አባታችን አቡነ ኪሮስ ልጅ ይሰጡኛል ገድላቸውን አዝዬ መጣሁኝ እያልኩኝ ከሰራተኛ ጋር እያወራሁኝ አሉ። በጣም ይደነገጥኩት አለች። ከጓዳ ወደ መኝታ ክፍል ጨለም ያለ ቦታ ነው አለች። እንደዚህ ውልብ ብሎ ሲያልፋየሁ አለች። ድመት ነው የመሰለኝ አለች። ግን ድመት ነው ብዬ እንድገምት ያደርገኝ እጥረቱ እንጂ ትንሽ ፍጥረት ነው አለች። እና ሮጬ ሄጄ እንደዚህ ብዬ ሳየው ጭራ አለው ግን ሰው ነው አለች። ጀርባውን ያየሁት ሮጦ አልጋ ስር ገባ። እንዲህ ናትና መምህር ተስቤ የሚያስተምረው ይሄማ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስትን እንግዲህ በሰማችሁ ትምህርት ነው ልጅ አስማንዲዮስ ነው አልጋ ላይ ተቀምጦ ባልና ሚስት እንዳይወልዱ ዘር እንዳይተኩ ልጅ እንዳይኖራቸው የሚከለክል መንፈስ ነው። የጦቢትና የጦቢያ ታሪክ ላይ አውቀዋለሁ። ይሄ መንፈስ ጭራ አለው ሮጦ ሲወጣ ይቻላል ብሏል አለችና ቶሎ ብላ ሄዳ ከበርሜል ጊዮርጊስ ያመጣችው ጸበል ከግሸን ያመጣችውን ጸበል እንዲሁም ከአባታችን ከዝቋላ ያመጣችውን ጸበል ቀላቅላ አልጋ ስር ስትረጨው የእውነቴን ነው የምላችሁ በእግሬ ስር ሾለካለች። አጭር ፍጥረት በእግሬ ስር ሾልኮ ሄዳለች። ጮውኩ ዋይ ምንድነው የሆነ ትንሽ ነገር ሄደ። ትንሽ ነገር ሰው የሚመስል ነገር በእግሬ ስር ሄደ። ፊቱ ጨለማ ነገር ነው። ይሄንን እንግዲህ ልጅቷ ስትናገር በሚገርም መልኩ ነውና ከዛ ቴክስት ብታረግ አጣችኝ እኔና አላገኘችኝ። በኋላ ቆይቶ ነው ከ3 ወር ከ4 ወር በኋላ ካረገዘች በኋላ ነው የነገረችኝ። ኦሬዲ አርግዛለች። ይሄ መንፈስ ከሄደ በኋላ አረገዘች። እምቢ ብሏት ስንት ዓመት ሙሉ ልጅ ከልክሏት የነበረች ልጅ እንደምትወልድ ዶክተሮች ይናገራሉ። ግን ልጅ እምቢ ብሏታል። እንደምትወልድ ግን ይናገራሉ። እና ወገቧ ላይ ተቀምጦ ዛር ሆኖ የነበረው መንፈስ ይሄ ነበረ። በፋሎፒያን ቲዩብ በሳይንሱ ልምጣላችሁና ዘር ከወንዱ ወደ ሴቷ እንዳያልፍ የሚከለክል ወደ እንቁላሉ እንዳያልፍ ማለት ነው የሚከለክል ቦታ ላይ ወይም ደግሞ ትቦ ላይ ነው መጥቶ የተቀመጠው መንፈሱ። በኋላ ጸበል ላይ ሲጮህ ማለት ነው። እና እርጉዝ ሆና ስንት ጊዜ ደም መቷታል። ግን እርጉዝ ነች። የወረደ መስሏት ተስፋ ቆርጣ ነበረ። ግን አሁንም እርጉዝ ነች ይሏታል። የደም ምልክት ይታያታል። እና ብዙ ሙከራ አድርጓል። በሳምንቱ እንደገና ሄዳ ገድላቸውን አዘለች አስፈቅዳ ማለት ነው። አባቴ እንደዚህ ሄዳ ምስክር ስትመሰክር ራሱ እዛ ገድሉን የሚያሳዝኑት አባቶች ገርሟቸው አዎ ብዙ ይባላል። ገድሉን እኮ እንድታዝሉ የሚደረገው ዛር መንፈስ ጀርባቸው ላይ ተቀምጦ ብዙ ስራ ጨጓራን እዛ አካባቢ ላይ ቦታ ጽንሱንም ማህፀኑንም ምናምን ይከለክል የነበረው መንፈስ ስለሚመታው ነው። ገድሉ ደንግጦ መንፈሱ ሲሄድ እናንተ ልጅ ታገኛላችሁ ዘር ያልፋል ብለው አስረድተዋታል። እንደገናም ደግሞ ደጋግመን እኛ የምናስተምረው ይሄን ነገር ትሰማለች ልጅቷ። እና እነዚህ ትናንሽ መናፍስቶች ብዙ ቦታ ላይ ይሰማሉ አሉ። በጣም ብዙ ቦታ ላይ አሉ። ኮሜንት ላይ ራሱ ብጽፉ አንዳንድ ሰዎች አታጡትም። ይሄን እርግጠኛ ነኝ አንዳንድ ሰዎች ይነግሩኛል ብዬ አስባለሁ። ተነግሩኛላችሁ ብዬ አስባለሁ። ብዙ ቤት ያጋጥማል። በቪዲዮም ነጮች ያወጡታል። በጣም ብዙ ቦታ ላይ በቪዲዮ ይወጣል። ትንንሽ ናቸው። በወንበር ስር ሹልክ ሲሉ በሆነ ቦታ ሲሄዱ ይታያሉ ይባላልና ይሄንን በዚህ ሊያዘው ይሄን በዚህ ሊያዘው ብዙ እዚህ ውስጥ መዘርዘር ያስፈልገኝ እንደ ግንዛቤ ያክል ነው። ሰብሰብ ብላ አድርገው ብዬ ነው። እናት ይሄ መንፈስ ይከተላቸዋል። እና ግን በቃ የእናቴ አባቴ ከራማ ነው ብሎ ነው የሚያስቡት እሳቸው። የሆነ የእናንተ ያልሆነ ነገር ሲወሰድ ወይ ሰላቢ እየወሰደው ነው ጸሎት አድርጉ፣ ማን ነው ብላችሁ ጸሎት አድርጉ፣ ወይ ደግሞ እግዚአብሔር የእናንተ ያልሆነውን ነገር ከእናንተ አስወግዶ አዲስ ነገር ሊሰጣችሁ ስለሆነ አጣሩ፣ ቼክ አድርጉ፣ ሱባኤ ግቡ። በህይወት ዘመናችሁ ልታስወግዱት ያቃታችሁ በጣም ብዙ አመል፣ ባህሪ፣ ችግር፣ ጸባይ ምናምን የገንዘብ ማጣት ወይም እንደዚህ ችግር ሲኖር ቆም ብሎ ማሰብ ልመዱ። እስቲ ቆይ ይሄ ነገር የአባቴ ግፍ ነው ሌላ ያለው አባቴ ምን አድርጓል፣ እናቴ ምን አድርጋለች፣ ቼክ ማድረግ። አባትና እናት በእናንተ ህይወት ውስጥ ፓርቲሲፔት አድርገዋል፣ ተሳትፈዋል። የሆነ ነገር አለ። እናንተን ለቁም ነገር ለማብቃት መጥፎውንም ጥሩንም ነጩንም ጥቁሩንም ይጠቀማሉ። እናንተን ለማዳን እናንተን ከበሽታ ለማላቀቅ መጥፎውንም ጥሩንም ነጩንም ጥቁሩንም ይጠቀማሉ። ያ አብሮ አድጎ ከዘመናት በኋላ ችግር ይፈጥራል። አብሮ አድጎ ብዙ ነገሮችን ሊፈጥር ይችላል እና ቼክ ማድረግ ያስፈልጋል። እናንተም ደግሞ በፈቃዳችሁ የት ድረስ እንደሄዳችሁ ወዳችሁ ፈቅዳችሁ የሳባችሁት ያስገባችሁት መንፈስ አለ ወይስ የለም የሚለው ነገር ቼክ አድርጉ።
እሱ እንዲያውም ይብሳል። ከእናንተና ከአባታችሁ የዛር መንፈስ ይልቅ እናንተ በፈቃዳችሁ የምትስቡት መንፈስ የበለጠ ግግም ይልባችኋል። 4 ጊዜ መንፈስ ይገባል ብያቸዋለሁ። አንደኛ በዛር መንፈስ ምክንያት ከእናት ከአባት የምንወርሰው አብሮ የሚገባ እሱም እናንተን እርጉዝ ሆና በቡዳ ከተበላችሁ ወይም እርግዝና በቡዳ ከተበላ ስትወለዱ አብሮ ይወለዳል፣ ዛር ይሆናል። ወይ ደግሞ የእናት አባት ከራማ በቡናም በምንም ለጠንቋይም ተስሎ ከሆነ ለምንም ብቻ ሰተናሃል ይባላል። እሺ ከሰጣችሁኝማ ብሎ ከፋሎፒያን ቲዩብ ይወጣና ዘሩ የወንድ ዘር እንዲያልፍ አድርጎ ወደ እንቁላል ወደ ተለያዩ ነገሮች ይመጣና በኦቫሪ በምናምን አድርጎ እንድትወለዱ ያደርጋል። እግዚአብሔር ነው በእርግጥ ልጅ የሚሰጠው፣ ግን ስጋችንን ሰይጣን ከተቆጣጠረው አካሄዱን ሊያበላሽም ሊያስተካክልም የሚችለው አጋንንት ይሆናል። ከተቆጣጠረው ራሳችንን ከሰጠነው ለሱ ማለት ነው። ለዚህ ነው ሰዓሊተ ሰንበት የምትባለዋ ሴት ያንን መጥቆራ የሚባለውን ሰው ክንፍ ያለውን ሰው የወለደችው በአባታችን በአቡነ ተክለ ሃይማኖት ታሪክ ላይ ክንፍ ያለው አጋንንት ወይም ስጋ ለበስ አጋንንት ወልዳ ከዛ በኋላ ልቡ የሰው ስለነበረ እግዚአብሔር ያጸደቀው ፄዋ ለጽድቅ ተብሎ ስም የተሰጠው። ግን ሰዓሊተ ሰንበት ስለነበረች ወይም ሰንበትን የምትሽር ሰንበትን ሻሪ ስለነበረች ክርስቲያን ስለሆነች ነው ሰዓሊተ ሰንበት የተባለችው። ክርስቲያን ባትሆን ኖሮ ሰዓሊተ ሰንበት አትባልም። ስሟ ራሱ የክርስቲያን ስም አይሆንም ነበረ። አሁን ክርስቲያን ሆና ስጋዋን ግን ለአጋንንት ስለሰጠች ሰንበትን የምትሽር እንደፈለገች የምታመነዝር ስለነበረች ከጠንቋይ ጋር የምትተኛ ስለነበረች የወለደችው ልጅ አጋንንት ሆነ። እግዚአብሔር ልጅን የሚሰጥ ቢሆን ኖሮ ያን ልጅ ክንፍ ያለው አድርጎ እንዲወለድ አያደርገውም ነበር። ስለዚህ ሙሉ በሙሉ የሰዓሊተ ሰንበት ሰውነት ምን ሆኖ ነበር? የዛች ሴት ለአጋንንት የተሰጠ ስለነበረ አጋንንት ወለደች፣ ወይም ስጋ ለብስ አጋንንት ወለደች ማለት ነው። ዲፎርም አንሼፕድ የሆነ ቅርጽ አልባ የሆነ ልጅ ተወለደ ማለት ነው። የምናገረው ይገባቸዋል። ስለዚህ አካላችንን ለሰይጣን ሙሉ በሙሉ ስንሰጠው እሱ እንደፈለገ በኛ ላይ ስለሚሰራ የኛ የሆነ ነገር በሙሉ የሱ ይሆናል ማለት ነው። ስለዚህ ዛር የሚባለው መንፈስ ብዙ ጊዜ በእኛ ውስጥ ቦታ ከያዘና ስልጣን ካለው ከዚሁ መንፈስ ጋር ተወልደን እድላችን በሱ በኩል ይሆናል። አንዱ ያ ነው። ሁለተኛ ከተወለድን በኋላ የቡዳ መንፈስ በአይን ይገባል፣ በብዙ አይነት ነገር ይገባል። በአራስነት ጊዜ ይገባል፣ የጎረቤት ምቀኛ ሆኖ ይገባል፣ በብዙ ነገር ይገባል። ድክ ድክ እያልን ስንጫወት ካደግን በኋላ በፀጉራችን፣ በአይናችን፣ በሁሉ ነገር ገባሁ ይላል። በምኗ ገባ ሲባል በአይኗ፣ በፀጉሯ፣ በሳቋ፣ በፈገግታዋ ገባሁ ይላል። በብዙ ነገር ይገባል እና ዛሬ ራሱ በሂውማን ሄር እየገባ አይደል እንዴ? በአርቲፊሻል መቀመጫ ራሱ የዝሙት መንፈስ እየገባ አይደል እንዴ? መቀመጫው አርቲፊሻል ነው ዋው ሲል ጊዜ ያው ይገባል የዝሙት መንፈስ። እንዲያውም አንዳንድ ሴጣን ትሽ በአርቲፊሻል ነው እንደገባሁት ብሎ ሳይል ይቀራል ብላችሁ ነው እንዴት በዚህ ይጠራኛል ብሎ ወይም እንዴት በዚህ ትጠራኛለች ብሎ በኮስሞቲክስ ታምርና ፊቷን ስትታጠብ ዜሮ ሌላ ሴት ነች። እንዲህ ሌላ ሰው ነች እንዲህ ብሎ ሳይል ይቀራል ቡዳ እና ሰው ሌላ ሆኗል። ዞሮ ዞሮ በአርቲፊሻል በሆኑ ነገሮች ራሱ ሊገባ ይችላል። ለምን? መጥሪያ ነው፣ መሳቢያ ነው። ለምሳሌ ላስቲክ ውስጥ ያለ ብረቱን ላስቲክ ውስጥ ከታችሁታል። ማግኔት ጋር ስታስጠጉት አሊዝም አይልም፣ ይይዘዋል። አሁንም እናንተ ሰዎች ናችሁ፣ ግን አርቲፊሻል መቀመጫ፣ አርቲፊሻል ጡት ማስያዣ፣ አርቲፊሻል የፊት ወይም ሂውማን ሄር ዊግ ምናምን አልጋችሁ ብትሄዱ እናንተ ያንን ለምን እንዳደረጋችሁት ስለሚያውቅ ይገባል ማለት ነው። ማግኔቱ የእናንተ ሀሳብ እንጂ አርቲፊሻል ስለሆነ አልገባም አይልም። ፀጉሩን አይፈልገውማ፣ እሱ ምን ያደርግለታል? አርቲፊሻል መቀመጫው ለሱ ምንም አይጠቅመውም። ግን አርቲፊሻል መቀመጫውን ያደረገችው የዝሙት መንፈስ እንዲገባና አትራክት ለማድረግ እንደሆነ ስለሚያውቀው ይገባል እና አይገባም ብለሽ እንዳታስቢ። ስለዚህ የቡዳ መንፈስ ሁለተኛ ይገባል። ሶስተኛ የሚባለው ደግሞ መተት ወይ መስተፋቅር ይወረወርብናል። መተት ከሰዎች ይመጣብናል። የተለያየ ሰላቢ ምናምን ይደረጋል። መስተፋቅርም ከሴቶች ወደ ወንድ፣ ከወንድ ወደ ሴት ምናምን ይገባል። ይሄ ሶስተኛው ወደኛ መንፈስ የሚገባበት መንገድ ነው። አራተኛው ግን በራሳችን ፈቃድ የምናስገባው ነው። ሁሌ ደጋግሜ የምናገረው ይሄ በወር ቢያንስ በወር አንዴ ሳልናገረው ቀራለሁ ብላችሁ ነው እና ለመዘሞት ከሄድን ፈቅደን ይሄድ ነው። ለመስረቅ ከሄድን ፈቅደን ነው። ስንሳደብ ፈቅደን፣ ሁሉ ነገር የምናደርገው ፈቅደን ስለሆነ ማንኛውም የምናደርገው ነገሩ በፈቃዳችን የገባ ነው። ስለዚህ ውጣ ስንለው ኧረ ራስ እኮ ነው የጠራኸኝ ይላል። ስለዚህ ከሁሉ ይልቅ ከነዚህ ከሶስቱ ከዛሩ ከቡዳውና ከመተት ከመስተፋቅሩ ይልቅ ይሄ በፈቃዳችን የምንስበው
መንፈስ በጣም ከባድ ነው፣ ቶሎ አይወጣልንም። ይሄ ለዚህ ነው እንዲህ አይነቱ መንፈስ ይህ ወገን በጾም በጸሎት እንጂ በሌላ አይወጣም የተባለው ይሄን ነው። ዛሬም እንደዚህ ተብሏል። በእርግጥ ግን ዞሮ ዞሮ ፈቅደን ወደን የምናስገባው መንፈስ እኛም ፈቅደን ወደን ጸልየን ሰግደን በደንብ ቻሌንጅ አድርገን ተፋልመን የመጣው ይምጣ ብለን ዋጋ ከፍለን ያጣናውን አጥተን ያገኘውን አግኝተን ይህንን የአራተኛውን የገባውን መንፈስ ማስወጣት አለብን። እሱን ስናስወጣ ዛሩ ቡዳውም መተቱን ተከትለው ነው የሚወጡት። ለምን? ፈቃድ በር ይከፍታል፣ ፈቃድ በር ይዘጋል። የልብን ማለት ነው። በኮንስትራክሽን ስራ ላይ ሳልናገር ማላልፈው በኮንስትራክሽን ስራ ላይ በጣም ብዙ በድግምትና በመተት ገበያ የሚቀማሙ ሰዎች አሉ። አንድ ሴት ኮንትራክተር አስታውሳለሁ። ጎበዝ ናት፣ የሐዋሳ ልጅ ናት። ጎበዝ ናት፣ በጣም ትሰራለች። እና በቃ ህንፃው ይገነባል፣ ይሄዳል። የሆነ ሰዓት ላይ ሲደርስ ብር ያጥርና ዜሮ እንገባለን። አገኘን ብለን ደግሞ ስንል አንዱ ህንፃ 10 ዓመት ተቀመጣለች ሳንጨርሰው። ግን ኮንትራክተር ነች። ሌላ ቦታ ላይ እኮ ይሳካላታል። እዚህ ቦታ ላይ ቢያላት ምንድን ነው ይሄ ነገር? እናንተ ሰዎች ገንዘብ አላችሁ፣ ግን መምጣት ራሱ ደስ አይለኝም እዚህ ቦታ ላይ ብላ ነገረቻቸው ነው፣ ጠፋች። ከዛ ከሆነ ጊዜ በኋላ ትምህርቴን የሚያዳምጡ ባሬላ የሚይዙ የቀን ሰራተኞች ትምህርቴን የሚያዳምጡ ደወሉላትና ግቢው ድግምት ሳይኖርበት አይቀርም ወይ ድሮ ባዕድ አምልኮ የሚመለክበት ዛፍ የነበረበት ቅቤ የሚቀባ ዛፍ የነበረበት ከሆነ ላይፈቅድ ይችላል መንፈሱ። ወይም ደግሞ ጎረቤቶቻቸው ያን ፎቅ እንዳይሰሩ ድግምት አድርገውባቸው ምናምን ወርሮባቸው ከሆነ አንቺም የዛ ነገር ተጠቂ ሆነች ሊሆን ይችላል። ምክንያቱም ምን ስትይ ሰምቼሻለሁ፣ እዛ መምጣት ራሱ ያስጠላኛል ስትይ ሰምቼሻለሁ አለቻት። ኦኬ እስቲ ብላ ይሄን ነገር ትምህርቱን ልካላት ስታዳምጥ ምን ስትል በጸሎት እየተጋች ምን እያለች በጣም በሚገርማችሁ መልኩ በቆራጥነት ተነስታ ሄዳ ጸበል አስረጭታ የአቡነ ሀብተ ማርያምን ከ10 ዓመት በኋላ እኮ ነው የሚገርማችሁ ኮንትራክተር ሆና 10 ዓመት ሰዎቹ ራሱ መታገሳቸው አይገርማችሁ? እነዛ ባለቤቶቹ እሷን አለማባረራቸው። ምክንያቱም ስኬታማ ስትሆን አይተዋታላ እና የሚታወቃቸው ነገር አለ። እና ከዛ ጸበል አስረጨች። የአቡነ ሀብተ ማርያምን ካህናቶች አስጠርታ ማጠንታ አሳጠነችው። ህንፃውን በሙሉ እንዳለ አስክሌተኑ ነው። ፊኒሽንግ ስራ የብሎኬት ምናምን ግንባታም እንትን ብሏል፣ ግን ፊኒሽንግ ስራ ነው የሚቀረው። ለፊኒሽንግ ስራ ነው እንግዲህ 2 ዓመት የተቀመጠው። ከዛ ጸበል ካስረጨችው በኋላ ከውጭ ሀገር ደወሉ። እነዛ ብር የሚልኩት ዶላር የሚልኩት ሰዎች ልከው በጣም 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 ተቸገርን እኮ በቃ ተሰቃየን ምናምን። ምን ሆናችሁ ነው? ደነገጠች ልጅቷ ራሱ። ተሰቃየን በቃ እኛ አንፈልግም፣ እኛ እኮ እንደዚህ ጸበል እየተረጨ እንደሆነ ያውቃሉ እዛ ውጭ ያሉት። ጸበል እየተረጨ በዚህ ሰዓት ጸበል እያስረጨሁ ነው ብላ ካህናት ይዤ እየሄድኩ ነው ብላ ነግራቸዋለች። ጸበል እየተረጨ እዛ ተቃጠልን ይላሉ። ማን ናቸው ሲባሉ እገሊት ነኝ፣ እገሊት የጎረቤት ስም እየጠራ በጣም እኮ የሚገርም ነው አንዳንድ ጊዜ። ከዛ ጎረቤት ሄዳ እንኳ ለምንድን ነው ግን መታት የምታረጉት? ልጅቷ ነው የዋለች። ምን ልሆን ብላችሁ ነው? ምንድን ነው የምታወሪው አሏት። ስነ ስርዓት አድርጉ። ይኸው ካህናትን አምጥቼ ጸበል ሳስረጭ ምን ስል አሜሪካ ያለችው ልጅ እየጮች ነው፣ ስማችሁን ጠርታ እየጮች ነው፣ ጉዳችሁ ነው፣ በቪዲዮ ይወጣላችኋል አለቻቸው። በሩን ጥርቅም አድርገው ዘግተው በስልክ ተጠራርተው ለመሰለኝ ተሰበሰቡ ጎረቤታሞች የተባሉት። ከዛም እንደተፈጠረ ታቁልሷ ደውላ እንዲህ ተፈጥሯል አለች። እንዲህ ሆኗል እና አሁን ህንፃው አልቆ ተከራይተውበታል። እንዲህ አይነት ነገር ገጥሞኛል ብላ የደወለችልኝ ኮንትራክተር አለች። አንዳንድ ጊዜ በስራችሁ ላይ ሆናችሁ ምን እንደሚገጥማችሁ ቼክ ማድረግ ነው። ኢንጂነር ስለሆንሽ ኮንትራክተር ስለሆንሽ ሴጣንን ታባሪያለሽ ማለት አይደለም። ዶክተር ስለሆንክ መርፌ መውጋት ስለቻልክ ሴጣንን ትወጓዋለህ ማለት አይደለም። የማታውቀው ሌላ ፓርት አለ። እሱን ፓርት ደግሞ የምታሸንፈው ይህን ትምህርት በማዳመጥ ነው። በሽታዎች በሙሉ አጋንንት ባይሆኑም 99% ግን አብዛኛው ግን ለበሽታ መንስኤ የሚሆኑ አጋንንቶች ናቸው። ለምሳሌ አጋንንት አይንን ባይሰጥም ግን አይንን ማጥፋት ይችላል። አደጋ ደርሶብን መኪና አደጋ ደርሶብን እግር እንዲቆረጥ ማድረግ ይችላል። ከዛ ጨጓራችንን የሚጎዳ ሎሚ፣ ቆምጣጣ ነገር ምናምን እንድንበላ አድርጎ አይምሯችን እሱን ነገር እንድንወደው አድርጎ የጨጓራ በሽተኛ እንድንሆን ያደርጋል። ገብቷችኋል አይደለም? ስለዚህ ጨጓራ ላይ ተቀምጦ በሽታ መሆን ይችላል። ጨጓራ በሽተኛ እንድንሆንም አስተሳሰባችን መቀየር ይችላል። እኔ ለምሳሌ ሎሚ ውስጥ ከረሜላ አድርጌ ሃይስኩል እያለሁ ምስራቅ አጠቃላይ ነበር መማሩ ሀይለ ማዞሪያ። በቃ ላይብረሪ ቁጭ ብዬ ትምህርት ቤትም ሲሄድ ምስል ሎሚ ውስጥ ከረሜላ አድርጌ አስቡት። ከረሜላው ጣፋጭ ነው፣ ሎሚ ጎምዛዛ ነው። ሁለት አይነት ነገር እመጥ ነበረ በአንድ ጊዜ። ይጣፍጣል፣ ደስ ይላል ለጊዜው፣ ግን ጨጓራ በሽተኛ አደረገኝ፣ ላጥ አደረገኝ። የሆነ ምግብ ስበላ በሶ ስጠጣ እንኳን ያመኝ ነበር። አስቡት። በሶ እንግዲህ ለጨጓራም ፍቱን ነው።
ተቃራኒ ደግሞ ለጨጓራ ጸር ነው የተባለው ምስር ወጥ እንደዚህ ስበላ ደግሞ ያመኝ ነበር። ማነው ይጠፍጠኝ ነበር። ጨጓራን ያሳምማል የሚባለው ምግብ ማለት ነው። ብቻ ዞሮ ዞሮ ምንድነው ምክንያት ይሆናል ያን ነገር እንድናደርገው። ለምሳሌ መጠጥ እንድንጠጣ ያደርገናል፣ ጉበታችን ደግሞ እንዲፈነዳ ያደርጋል። መጠጥ የመጠጣት ስሜቱና ሱሱን ሀሳቡን በዚህ ውስጥ ያመጣል፣ እዚህ ውስጥ ስላለ። ስጋችንን ግን በመጠጡ ምክንያት ደግሞ ይጎደዋል ማለት ነው። እንደዛ ነው የበሽታዎች ምክንያት ነው የሚባለው በዚህ ነው። ስለዚህ ብትችሉ የትኛውም አይነት ሙያ ውስጥ ያላችሁ ሰዎች ከመስሪያ ቤት የሚያባረራችሁ ማን እንደሆነ ቼክ ማድረግ አለባችሁ። ወይ ሰው ነው ወይ እናንተ ውስጥ ያለው ደግሞ እንዲያልፍላችሁ የማይፈልግ ዛር ነው። ከሁለቱ አያልፍም። ሰው ስላችሁ የሰው መተት ማለት ነው። በመተት አድርጎ ሊያባራችሁ ይችላል፣ ቢዝነሱ እንዳትቀሙበት፣ ወይ ምቀኛ ሆኖ፣ ወይ ደግሞ ዛሩ ግብሩን ሲያጣ ሊያደርግ ይችላል። አንዱ ፋርማሲስት ነው። በቃ ጫት በጣም ነው የሚወደው። አስቡት፣ ፋርማሲስት ነው፣ ጫት ይወዳል፣ ይቅማል፣ ምን ይላል፣ ሲጋራ ያጨሳል፣ ሱሰኛ ነው፣ ደሞዙን አያጣም። አንዳንዴም በጣም ብዙ ችግር ይገጥመዋል፣ የተሳሳተ መድኃኒት በመስጠት በምናምን በብዙ ነገር እንደዚያ ነገር ያጋጥመኛል አለ። ልክ መንፈሳዊ መሆን ሲጀምር ስራዬን አጣሁ፣ በጣም ብዙ ወንጀል ውስጥ ገባሁኝ፣ ለሰው የማይሰጥ ለወንጀለኛ ሰው ወንጀል እንዲሰራበት የማይሰጥ መድኃኒት ሁሉ መስጠት ጀመርኩ አለ። ማለት ሌላ ነገር ውስጥ ማሳሰብ ጀምራለ እና ልክ በመንፈሳዊ ህይወት ውስጥ ልክ መሄድ ስትጀምሩ ሲነቃበት መንገዳገድ የሚጀምርበት መንገዱ በራሱ ይለያል። እስካልተነቃበት ድረስ ያላችሁበት ቦታ ምቹ መስሏችሁ ትኖራላችሁ። ሰውም ማንንም ሰው አትሰሙ። ልክ ሲነቃበትና የሆነ መስመር ልትሄዱ ስትሉ አንድ ትምህርቱ ጥሩ እንዳልሆነ ለመናገር ይሞክራል። ሁለት ደግሞ መንፈሳዊ ህይወት የሚባለው ነገር እንደ እስር ቤት፣ ይሄ ቆራቢነት፣ መስገድ፣ መጾም፣ መጸለይ ምናምን የሚባለው እንደ ፋራነት በዚህ ዘመን እንደዚህ እንድትሉ ያደርጋችኋልና ስሜቱን ያቀዘቅዝባችኋል። የመንፈሳዊ ህይወት ስሜቱን የተሻለ ብልጥ መሆናችሁን እንዳታስቡ ያደርጋል። መንፈሳዊነት ግን በአሁኑ ሰዓት ብልጠት ነው። በጣም ትልቁ አራዳ የሚባል ሰው እኔ አራዳ ስላችሁ ሞደርና የዘመናዊ ሰው ነው ብዬ የማስበው እኔ ሱሪውን ዝቅ አድርጎ የሚሄድ እዚህ ጋ ምናምን የሚያማምር ልብስ ለብሶ ፍሪክ ሆኖ ፒኪኒ ሱሪ አድርጎ የሚሄደው አይደለም። ወይ ፀጉር ቁርጥ አይደለም፣ ወይ መነጽር፣ ወይ ደግሞ የሚገርም መኪና ይዞ መሄድ አይደለም። በየትኛውም አይነት የኑሮ ደረጃ ላይ ሆኖ ቅዱስ ቁርባን ተቀብሎ በመንፈሳዊ ህይወት ውስጥ መኖር ነው አራዳነት። በጣም በጣም ህይወታችሁን ከሆነ አደጋ አመለጥኩኝ ብላችሁ የምታስቡ ከሆነ ምርጥ የሆነ ሰው የምትሆኑት በዚህ አይነት መንገድ ብቻ ከሆናችሁ ነው። ዓለማዊ ሆኖ ብልጠት ለተወሰነ ጊዜ ሊጠቅም ይችላል፣ ግን ዘለቄታ የለውም። አስተማማኝ ዋስትና ላይ የምትሆኑት መንፈሳዊ ስትሆኑ ነው። ስለዚህ መንፈሳዊነት ይብለጥ የሚል ነው። ይሄን ይመስላል። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ሰላሙ